መልካም ውለታ ስለሰው አቡሌ በሴ ሰላም ናችሁ? ምን ነው ብሩኬ ምን ሆናል? ኧረ በጣም ደብሮኛል። ምን ነው? ያው ስራም ማጣው ያለ ስራ መቀመጥ እኮ ነው የደበረኝ። ታዲያ እንደዚህ ቁጭ ብለህ እየዋልክ ስራ ልታገኝ ፈልገህ ነው? ኧረ ቁጭ አላልኩም እየፈለኩኝ እኮ ነው። እኔ እኮ ስራ እያማረጥክ ነው። እኛም ቢሆን እኮ በስንት ፍለጋ ነው እንጂ ያገኘነው እጃችንን አጣምረን ቁጭ ብለን አይደለም። አብሽር ብሩኬ ተስፋ አትቁረጥ። እኔ አቅሜን እፈላልግልሃለሁ። እሺ አቡሌ ልብህን ጭንቀት ቢሰማ አላፊ ነው እንደዋዛ ለሰው ምጽዋታችን ገዛ ከሌለ ማናለ ምንድነው? አይኔ ነው ብሩክ ኧረ እዛው ባየር ላይ ብሩኬ እዚህ ስራ ጀምራ ነው? ኧረ አዎ እንዴት ደስ እንዳለኝ ብታይ። ከዛሬ ነገ ነግራችኋለሁ እያልኩኝ በቃ ምንም አልገጣጠም አልኩኝ። ኧረ ደስ ብሎኛል የምር። ለምን ነው ደስ ብሎኛል የምትለው? ሰው ባልጠፋ ነገር እንዴት ከሰል ሻጭ ይሆናል? ጓደኛዬ ለኔ ስራ ነው። ሲቀጥል አንተ ራሱ ስራ መናቅ የለብህም። ያገኘውን ስራ ስትለኛ ነበር እንዴ? ብልህስ ታዲያ እኔ ከሰል ሻጩን ብያለሁ? ስራ አትናቅ ነው ያልኩ። ደሞዙ አነሰኝ ሳትል ካንተ ክብር ጋር መሄድ ስራ እንጂ ያልኩ ከሰል ሻጩን ብያለሁ? ቢያንስ ንጹህ እንኳን ልሁን ብትል እኮ በየደቂቃው ሻወር እየወሰድክ ራሱ ንጹህ እኮ አትሆንም። ታዲያ መግማማት እንጂ ስራ ይባላል እንዴ? በሴ ከልብ ነው እንደዚህ የምትለው? ደግሞ ሳይሰራ ሲቀር ነው እንጂ ክብሩን የሚያጣው። እየሰራ እንዴት ክብሩን ያጣው? እንዴት ነው ክብር የማያሳጣው? የሆነ ቦታ ሄዱ ስራ ምንድነው ቢሉት ከሰል ሻጭ ነው ቢል ማን ያከብረዋል? እሱ ቀርቶ እኛስ ጓደኛቸው ከሰል ሻጭ ነው ሲባል አስቧል ውርደቱ። ስለዚህ ትሰማኛለህ፣ ስራ እስክትቀየር ድረስ አላቀም አታቀኝ እዛው በጸበል እንደፊት ባይሆን ባይሞክ ወደጂ እመነዘው ብሩኬ እሱን ተወሽ። እኔ ከልቤ ነው ደስ ያለኝ። ማንም ከፍ ብሎ የጀመረ የለ፣ ሁሉም ዝቅ ብሎ ነው የጀመረው። ልክ ነህ ጓደኛዬ። እሱ እንደዚህ ያለኝ ብዬ ከመስራት ወደ ኋላ አልልም። በደንብ ነው ወጥሬ የምሰራው። ዛሬም ትናንትና አይቀርም መባል ይሄም ቀን ያልፍና ስትወጣልኝ ፀሐይ ጎጆዬ ሲቀና አብጃለሁ ደግ ፍቅር ይገርምሻል። እኔ ሀብታም ለመሆን ደም ነው የተፋሁት። ደም እንደ ማንኛውም ሀብታም ከሊስትሮ ተነስቼ ነው ብታይ እዚህ የደረስኩት። ይገርምሻል የሆነ ጊዜ ቁርስ ምበላው አጥቼ ዳቦ ውሃ ነበር የበላሁት። በጣም ጎበዝ ነህ ፍቅር። ጥንካሬን እኮ በጣም ነው የማደንቅልህ። በዛ ሁኔታ ውስጥ ሆኜ አንድ ሰው ዞር ብሎ አላየኝም ነበር። በራሴ ጥረት ነው እዚህ የደረስኩት። የታወቀ ነው። ያጣ ጊዜ ሁሉም ነው ጀርባው የሚሰጥህ። አሁን ደግሞ በተራዬ ጀርቤን አዞርባቸዋለሁ። በገንዘቤ የፈለኩትን ነገር ነው ማረገው። ገንዘብ የማያረገው ነገር የለም። እኔ አላምንም ጓደኛዬ ደግሞ እንዲህ ብላችሁ መቀፈል ጀመራችሁ ወይስ ከሴት ከስሎንኩ ሼም ይዞት ይሰጠኛል ብለህ ነው? ጓደኛዬ እየቀለድክ ነው? የምርህን ነው? ብሩክ እኮ ነኝ። ጓደኛ አትበለኝ። እኔ ደሃ ጓደኛ ኖሮኝ አያውቅም። አሁን ዞር በል ከዚህ ጋር። የምርህን ነው? እንደዚህ ስታይ ሌላ ሰው መስዬ ነው? አብሮ አደገህ እኮ ነኝ። ከልጅነት ጀምሮ ስንት የጓደኝነት ጊዜ አሳልፈን አላውቅም ትለኛለህ? ይሄ ልጅ ጤነኛ አይመስለኝም። ይሄውን ከብር ለዚህ ብለህ ነው የምትቀባጥረው? አየሽ፣ የዘንድሮ ሰው ጥጋቡ ከመቶ ብር በታች አልቀበልም ማለት እኮ ነው። ጓደኛዬ ምን ሆነሃል? ብሩኬ በዚህ ሰዓት ሁሉም ነገር ነው ያስጠላኝ። ስራ ከፈተው ስንት ጊዜ ምን ማድረግ እንዳለብኝ እንኳን አላውቅም። በዚህ ሰዓት አንተ ብቻ ነህ ተረድተህ የምትሰማኝ። ሁሉም ጀርባቸውን ሰጥተውኛል። ጓደኛዬ በጣም ነው የከፋኝ። ጓደኛዬ ያለበት ሁኔታ እኮ ሳይገባኝ ቀርቶ አይደለም።
ግን እኔም እርግጠኛ ሆኜ አወራሃለሁ ብዬ ነው። ሰሞኑን የሚገባልኝ አንድ 300,000 ብር አለ። በሱ ምን መስራት እንዳለብህ አሰብና እሱን ላበድረህ ነው ያሰብኩት። ምን የምርህ ነው ጓደኛዬ? አዎ ለእኔም ያስፈልገኝ እኮ ነበር፣ ግን ያው አንተም ካለበት ችግር አይብስም። ምን እንደምልህ አላቅም ጓደኛዬ፣ በጣም ነው የማመሰግነው። ጓደኛዬ እንዳየሁት ከሆነ የጀመርከው ቢዝነስ አሪፍ ሆኖልሃል። አንተም የተሻለ ደረጃ ደርሰሃል። አዎ እድሜ ላንተ። እኔማ ላውራ የፈለግኩት እኔ በዚህ ሰዓት በጣም ኪሳራ ውስጥ ነኝ እና በቃ ዳግም ለማንሰራራት የተወሰነ ብር ያስፈልገኛል እና ያበደርኩን 300,000 ብር እንድትመልስልኝ ነበር። ከዛ በላይም ካለ ጨምረ በሰጠኝ ደስ ይለኛል። እኔ ላገኝልህ የምችለው ያበደርክኝ ነው። ከዛ ውጪ ምንም የለኝም። ያው ለመኪና መግዣ ያስቀመጥኩት ነው ያለው። እሱንም እንዴት ተማምቼ እንደሞላሁት እኔ ነኝ የማውቀው። በቃ እሺ እሱን ላክልኝ። እልክልሃለሁ በቃ። እንደፊት ባይሆን ባይሞቀው ደጄ እመነዝረው ባይኖረኝ ከጄ ተሞታለው ሲሌና የኔ ፍቅር ትንሽ ብንቆይ በጣም ነበር ደስ የሚለኝ። እኔም ደስ ነበር የሚለኝ፣ ግን እናቴ የምትሄድበት ቦታ ስላለ ሄጄ ስራ ማገዝ አለብኝ። እሺ እንደዛ ከሆነ ግን በጣም ነው የምትናፍቀኝ። እኔም በጣም ነው የምናፍቅኝ። እንዴ ብሩኬ በስቴ እንዴት ነህ? አለሁልህ። ዛሬ ማዘር የሉም እንዴ? ዛሬ ደካክሞ ስለነበር ትረፍ ብዬ እኔ እየሰራው ነው። ብሩኬ እኔ እኮ በዚህ በጣም ነው የምትመቸኝ። አራዳ ማለት እንዳንተ ነው፣ ሺህም ሳይዘው እናቱ የሚያግዝ ግድ ነው እንጂ ያው እናቴም እዚህ ቦታ ላይ ፀሐይና ዝናብ እየተፈራረቀባት ነው ያሳደገች። አሁን ደግሞ ስራ እስካገኝ በዚህ ላገዛት ብዬ እኮ ነው። ጎበዝ። ለማንኛውም ቲማቲምና ሽንኩርት ስጠኝ። እናቴ ነሽ ዓለሜ፣ ህመምሽ ነው ህመሜ፣ ሰላሜ ነሽ ለኔማ አይበዋልኩበት ከተማ። ምን እያረክ ነው? እንደዚህ ስሜን አትጥራው። ጉሊት ምን ታረጋለህ? እናቴን ላግዝ ብለህ አይደል የተለያየ ነው? ይሄው እያገዝኳት አይደል እንዴ? ማለት እናቱ ጉሊት ነው የሚሰሩት? የተበላሸ ሽንኩርት ማርች ያረገ ቲማቲም መሸጥ ነው ስራቸው? የተበላሸው ሽንኩርቱ ሳይሆን ያንቺ ጭንቅላት ነው። እናቴ የፈለገ ጨካኝ ብትሆን ሰው የሚጎዳ ነገር አትሸጥም። ዋት እኔ ነው እየተናገርክ ያለው? አዎ በማይመጣ ከመጣሽብኝ አይደለም መናገር፣ ሁሉም ነገር መቆም ይችላል። አረ በጣም ጥሩ። እኔ ነኝ ከማንም ጉሊት ሻጭ ጋር ሆኜ ራሴን አዋረድኩት። እኔ ልኮራመትን ይከሰልም ሰል ስቅሻታ ስቂኝ። ብሩክ ወንድሜን ጠርቼ ልካል፣ እየመጣ ነው። እሺ ሚጣ ትምህርት እንዴት ነው? ቆንጆ ነው። ብታይ ወንድሜ አንደኛ ከወጣው ምን እንደሚሸልመኝ ታውቃለህ? አላቅም። ምንድን ነው? ስልክ ነው የሚሸልመኝ። እንዴ ስልክ ምን ያደርግልሻል? እንዴ ቲክቶክ አይበታለሁ። ምን ቲክቶክ እኮ ልጅ አያይም፣ ትልቅ ሰው ነው የሚያየው። ማን ያለክ? ጓደኞቼ ሙሉ እኮ ቲክቶክ ያያሉ። እኔ ብቻ ነኝ ማላየው። ሚጣ ቲክቶክ አይጠቅምሽም። ለአንቺ በዚህ ሰዓት የሚጠቅምሽ ትምህርትሽ ላይ ትኩረት አድርጎ መማር። ቆይ ወደፊት ምን መሆን ነው የምትፈልጊው? ቲክቶከር ነው መሆኑ ፈልገው። ምን? ይሄው ወንድሜ መጣልክ። እኔ ልሂድ። ምን ነው ምን ሆናል? የአሁን ጊዜ ትውልድ ነገ ላይ የከሸፈ ትውልድ እንዳይሆን ስጋት ተሰምቶኝ ነው። እንዴት? አንደኛ ከወጣሁኝ ስልክ ይገዛልኛል ወንድሜ፣ ቲክቶክ አይበታለሁ አለችኝ እህቴ። ቲክቶክ ላይ ደግሞ ከጥሩ ይልቅ ኔጌቲቭ ነገሮች ናቸው ቫይራል የሚወጡት። ታዲያ ትውልድ አእምሯቸው በሚቀረጽበት ሰዓት በቲክቶክ እየተቀረጹ ካደጉ ነገ ላይ የከሸፈ ትውልድ አለመሆኑ ምን ማረጋገጫ አለን? እሱስ ልክ ነው።